ድሮ እኔም ክርስቲያን ነበርኩኝ ወደ እስልምና ገብቼ ያዩኝ የሰፈራችን ፓስተሮች ያዙኝና አንድ ቀን ምን ነው አንተ መጽሐፍ ቅዱስን አንብቤ ነው ሳታነብ ነው ለቀ የወጣው ብሎ ሲጠይቁኝ እኔ ከላይ ወደ ታች አንብቤ ከታችም ወደ ላይ አንብቤ ለቅቄ ወጣው አልኳቸው። እስቲ ምን አገኘህበት? እውነቱን ተናገርና ምን አገኘህበት አለ። እኔ ያገኘሁት መጽሐፍ ቅዱስ ውስጥ ኢየሱስ ለእስራኤላውያን ብቻ የተላከ መሆኑን ከመጽሐፍ ቅዱስ ተገንዝቤ እኔ ደግሞ ኦሮሞ ስለሆንኩኝ አይመለከተኝም ለዛ ነው ጥዬ የወጣሁት አልኳቸው። አይ አንተ ሰውዬ አንድ ነገር ገብቷል ግን አንድ ነገር ይጎላል። ምንድነው? ትርጉሙ አልገባህም ማለት እናንተ በእንግሊዝኛ ብታነቡ በአማርኛ ብታነቡ በኦሮምኛ ብታነቡ እኔም ቢያንስ በሶስት ቋንቋ መጽሐፍ ቅዱስን አነባለሁና እስቲ ትርጉሙን ንገሩኝ አልኳቸው። እስራኤል ማለት እኛ ኢየሱስን የተቀበልን እኮ ሁላችንም እስራኤል ሆነናል አለ። አሁን ሁላችሁም እስራኤል ሆናችኋል? አዎ። እሺ እስራኤል 12 ጎሳ አላትና ከ12ቱ የእስራኤል ጎሳዎች እናንተ ከየትኞቹ ናችሁ ብዬ ጠየቅኳቸው። መመለስ አቃታቸው። ከዛ አይ በቃ አጥንተን ሆምወርክ ይሰጠንና ቤተክርስቲያንም ጠይቀን መጽሐፍ ቅዱስ አንብበን ላይብረሪም ሪፈር አድርገን እንመልሳለን ሲሉኝ አይ ኖ እኔ መልሱን አግኝቻለሁ ኑ አልኳቸው።